እናቶች ሀገር ተረካቢ የሆኑ ጤነኛ ሕፃናትን መውለድ ይችሉ ዘንድ የቅድመ ወሊድ ክትትል ማድረግ ይጠበቅባቸዋል። እርግዝና ከተከሰተ ከ3 ወራት ጀምሮ የሚደረግ የቅድመ ወሊድ ክትትል በነፍሰ ጡር እናቶችና በጽንሱ ላይ ሊከሰት የሚችሉ የጤና ችግሮችን ማለትም መቀንጨርና የአካልና የአእምሮ እድገት መዛባትን አስቀድሞ በመለየት ጽንሱ ደህንነቱ ተጠብቆ እንዲወለድ የሚያስችል በመሆኑ አስተዋይ እናቶች የቅድመ ወሊድ ምርመራን በአግባቡ ያከናውናሉ። በዚህም ክትትል ወቅት የደም ምርመራ፣ የሽንት ምርመራ፣ የስኳርና ሌሎች ምርመራዎችንም በቅድመ ወሊድ ክትትል ወቅት የሚያደርጉ እናቶች የጤናማ ሕፃን በረከት ባለቤቶች ይሆናሉ። ስለሆነም እናቶች ወደ ጤና ተቋማት በመሄድ ለ8 ዙር የሚደረግ የቅድመ ወሊድ ክትትል ማድረግ ይጠበቅባቸዋል። ብልህ እናቶች የቅድመ ወሊድ ክትትል ያደርጋሉ።